ፈጣሪን በማመጽ ላይ ፍጥረታትን መታዘዝ አይቻልም ማለት ነው። የአምላክ ፍላጎትና የፍጡር ፍላጎት ቢጋጭባችሁ የፈጣሪ ፍላጎት ነው ማስቀደም ያለባችሁ። ሲቀጥል እዚህ ዓለም የመጣችሁት አምላካችሁን ለመገዛት እንጂ ፍጥረታቶችን ትእዛዛቸውን ለመጠበቅ አይደለም። ሁላቸውም ሟቾች ናቸው። ነገር ግን እድለኛ ሰው ነው ማለት ለተፈጠረበት ዓላማ የኖረ ሰው ነው። የተፈጠራችሁበት ዓላማ ምንድን ነው? አላህ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ ብዬ እንጂ እያለ ይናገራል። ዝም ብሎ በከንቱ አልመጣም። የሰው ልጅ ትልቅ ዓላማ አለበት። የተፈጠረበት ዓላማ አለበት። አይደለም ይሄ ትልቅ ምጡቅ አእምሮ ያለው ፍጥረት ሰው አይደለም። እኔም ይሄ ደንቆሮ ነገር ይሄ ስልክ ዓላማ አለው የተሰራበት። የዚህ ስልክ ባለቤት የሰራበት ዓላማ አለው። ሰዎች ብዙ አገልግሎት እንዲጠቀሙበት ብሎ ነው እንጂ ዝም ብሎ በከንቱ አይደለም። ታዲያ ይሄን አእምሮ የሰጣቸው አምላክ ዝም ብሎ በከንቱ ፈጥሮ የሚተዋቸው ይመስላችኋል? ላ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን። እኔ ዝም ብዬ በከንቱ የፈጠርኳቸው ይመስላችኋልን? ከሞታችሁ በኋላ ወደ እኔ የማትመለሱ ይመስላችኋልን? እኔ እንዲህ በከንቱ መፈጠር አይደለሁም እያለ ይናገራል አምላክ። የተፈጠራችሁበት ትልቅ ዓላማ አለ። እርሱን በብቸኝነት አምልካችሁ እንድትሄዱ ነው። ገብታችሁ አለ አይደል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችም ሆነ ጂኖችን አልፈጠርኩም ወይም በብቸኝነት እንዲገዙኝ እንጂ አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለፈጠራችሁ ዓላማ ኑራችሁ ሙቱ። የዛኔ ሰዎች ወደዱም አልወደዱም ጉዳይ ሊሰጣቸው አይገባም። እሱ ሁላቸውም አፈር ናቸው፣ ወደ አፈር ተመላሾች ናቸው። ሰዎች እንዲህ ይሉኛል ብላችሁ የአምላክን ትእዛዝ መተው የለባቸውም እና ስለዚህ ይህን ነገር አንተ ማሳወቅ አይጠበቅብህም። ለቤተሰብ አይሰልም ያለው ላ የግዴታ አይደለም። በአንተና በአምላክ መካከል ነው እምነት ብሎ ማለት ነው። አምላክ አላህ ስብሐነ ወተዓላ አይ ለሰው ካላሳወቃችሁ አልቀበላችሁም አላለም። በአንተና በእርሱ መካከል ብቻ ለዘላለም እንዲቀር ማድረግ ትችላለህ። ቦታል አይደል? ያ እና በአካባቢ ሙስሊም ጓደኞች ካሉ ከእነርሱ ጋር በመሄድ እስላማዊ ትምህርቶችን እየተማርክ ከእነርሱ ጋር ጓደኛ አለኝ። አሁንም ጓደኛ ከኔ አለኝ። በቃ እንደዛ ከሆነ አሁን ሻሃዳ ማስፈልጋለሁ። ይህ ችግር ያመጣል ከእርሱ ጋር ሆነ እስላማዊ ትምህርቶችንም እንድትማር ያግዛሃል። አብሮ ልክ እንደሆነ ደግሞ ሶላት አሰጋገድ ያስተምርሃል። መጪው ረመዳን ነው። ከ2 ወር ምናምን በኋላ እነዚህን ትጾማለህ ማለት ነው። ምን ይመስላል? አሁን ከኔ ጋር ሻሃዳ ለማለት ዝግጁ ነህ አይደለ? እሺ የምለውን ቃል አብራኝ የተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር። ማሻአላህ ጨርሰዋል። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሻሃዳ ቃል ወይ ደግሞ የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ላይ ወደ እስልምና ሲገባ ጊዜ ምን ያገኛል? ወደ ሚለው ስንመጣ የመጀመሪያ የሚያገኘው ምንድነው? በሰለመበት ቀን አምላክ አላህ ሱብሓነሁ ወተዓላ በምህረቱ ይቀበለዋል። በይቅርታው ይቀበለዋል። እስከዛሬ የሰራው ኃጢአት ካለ ያን ሁሉ ይቅር ብለዋል። አላህ ይህን በቁርአን ላይ ቃል በቃል ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ ላህ የቱቡ ዐለይሂ ብሏል። በክህደት ነፍሱን በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ እኔን ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ሌላው አንድ ሰው ወደ እስልምና መግባቱ ከሞት በኋላ የዘላለማዊ ሕይወትን ያገኛል ወይ? በዚያ ላይ ገነትን ይወርሳል ወይ ወደሚለው ስንመጣ አዎ አምላክ አላህ ይህን በርካታ ቦታ ላይ ተናግሯል። ገና የሁለተኛው ምዕራፍ ላይ ገና መጀመሪያው ስትጀምሩ ምን ይላል? 3ኛው ገጽ አካባቢ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ በእኔ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው አብስራቸው። ኻሊዲነ ፊሃ እያለ ይናገራል። በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል።
ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም። አዋጅ እያሉ ተናገሩ።